ቅድስትን የማውቃት እውነት ለመናገር የዛሬ 3-4 ዓመት በፊት ነው። በሶሻል ሚዲያ ላይ ስለ ቤተክርስቲያን የሆነ ኩሽታ ይኖር ሮጣ ቀድማ ግንባር ቀደም የምትታየው ድምጽ የምትሆነው ለቤተክርስቲያን እቺ ልጅ ናት። ቪዲዮዋን የመጀመሪያ ቀን ሳይው ደንግጬ ነው ገብቼ ለማየት ለራሱ አልደፈርኩም። ምን ተከስቶባት ነው ምን አጋጥሟት ነው ብዬ ጥቁር ለብሳ ሳያት ዝም ብዬ ነው ያለፍኩት። በጣም ነበር የደነገጥኩት። አቅሙን ሁሉ ነው ያጣሁት። የሷን መከፋት የሷን ማልቀስ የምር ከማይፈልጉ ሰዎች እኔን አንዷ ነኝ። በጣም ነው የምወዳት። ልብ ሰባሪ ነው። ከዛም አልፎ ተርፎ ደግሞ የለፋችሁበት ፍሬ ያፈራልኛል ዛሬ ደረሰልኝ እፎያ እልበታለሁኝ አርፍበታለሁ ይብላ 8 ዓመት ይቅርና 8 ቀን በአረብ ሀገር ላይ መስራት ሰው ቤት መስራት ምን ማለት እንደሆነ ያለፈበት ነው የሚያቀው። ደምባ ነው የሚያስለቅሰው አጥንት ነው የሚሰባብረው። የምሬ ነው ምላችሁ ደግሞ ሐዘኑን የከፋ የሚያደርገው ሞት አይደለም። እግዚአብሔር በፈለገ ጊዜም የፈለገው ማድረግ ይችላል። ግን በራሱ ጓደኛ በሚያምነው ዶርም ውስጥ አብሮት ስንት ዓመት በቆየ ጓደኛው በመርዝ መመረዙ ነው የሚገርመው ነገር። የሚያሳዝነውም ነገር የሚያስፈራውም ነገር መልእክት እንደዚህ ያስቀምጧል። ምክንያቱም የሆነ ነገር እንደሚያደርጉት እየገባው ነበር። በርግጥ እኔ በልጁ አማሟት እኔ ቀናውኝ። እንደዚህ አይነት ሞትን የሚያገኘው የለም። ተሞሸረ ነው የሚባለው። ስጋ ደሙን ተቀብሎ እንደገና የኪዳነ ምህረትን ጸበል ጻድቅ አድርጎ ዘክሮ ነው ያረፈው። የተገደለው የዛን ዕለት በኪዳነ ምህረት ዕለት ነው። ስጋ ደሙን በተቀበለበት ዕለት ነው። ለሱ እረፍት ትልቅ እረፍት ነው። ሙሸራ ነው። ግን በህይወት ላለ ሰው ምድር ላይ ላለ ሰው በጣም ከባድ ነው። እንደ ቅድስት ሰው ቤት አንገቱን ደፍቶ ለሰራ ላስተማረ ግን ትልቅ ስብራት ነው። የማይጠገን ምንም ሊጠግነው ምንም ሊያጽናናው የማይችል ስብራት ነውና አይደን እግዚአብሔር መንፈስ ቅዱስ ካልሆነ ሰው የቱንም የሚያክል ተጠቅሞ ተጽናኝ ቢላት የምትጽናና የሆነም እግዚአብሔርን በጣም ከባድ ነው። እና ሁላችንም መሞታችን ካልቀረ እንደዚህ እንደ ልጅ መጨረሻችንን ያሳምርልን። በርግጥ ማናችንም ሞታን አይቀርም። የመጨረሻዋ ቀን ግን ስጋ ደሙ